የተንቢ ባፈን ተንቶራ ቤታችር የጎቴ ባዘራ ሙከናፈ ቀይሜ ቀዳማ መልካቸው ቀያየ የጉራጌ ልጆች የምድር ፀሐይ አለ ትንቢት አለ ልጠልቀስቀስ ጉራጌን ያገባ ይወዳል ንጉስ የነጋዴ ጎበዝ ታታሪ ከዘሩ ቀልቤን ገዛውና ሸጠኝ ወዳገሩ። የተንቢ እንኳን አደረሳችሁ ለታላቁ ለመስቀል በዓል ለመላው ለክርስትና እምነት ተከታዮች በአገር ቤትም ከሀገርም ውጪ ያላችሁ መልካም የመስቀል በዓል ይሁንላችሁ እያልኩኝ ግን የተንቢ የሚለውን ቃል እስኪ ምን ማለት እንደሆነ ከስር አስቀምጡልኝ። እንዲሁ አፌ ላይ ስለመጣ የተንቢ ብየገባው ግን ምን ማለት እንደሆነ አላቅም። የምታውቁ ካላችሁ አስቀምጡልኝ። ያው መስቀል ሲመጣ በጣም ሞቅ ብሎ የሚታየው ሁላችንም የክርስቲያን ስለሆነ ሁሉም ሰው ያከብረዋል መስቀልን። ግን ወደ ጉራጌ ክልል ስትሄዱ በጣም በደንብ ነው እነሱ የሚያከብሩት መስቀልንና ለዛም ይመስለኛል መስቀል አካባቢ ላይ የተንቢ ይበዛልና ለማንኛቸውም እግዚአብሔር አምላክ የዓመት ሰው ይበለን፣ እኛንም ቤተሰቦቻችንም ጠብቆ ለዓመት ሰው ይበለን። ይህን ቪዲዮ የሰራሁት ለምን ቤተሰቦችን እንኳን አደረሳችሁ አልላችሁም። ዛሬ የመስቀል ማታ ነው የሰራሁት። እናንተ ጋር መቼ እንደሚደርስ አላቅም። ብቻ ግን እግዚአብሔር አምላክ የዓመት ሰው ይበለን። ከአገርም ውጭ ያለ ነው ከሀገርም ውስጥ ያለ ነው ቤተሰቦቻችንንም እግዚአብሔር ጠብቆ ለዛሬ ዓመት ያድርሰን አቤን እያልኳችሁ እና እኔ እህታችሁ መልካም ነኝ ከኩዌት። እንግዲህ በማዳም ቤት ሆኜ እጅግ በጣም ብዙ ጊዜ ነግሬያችኋለሁኝ እንደዚህ ልብሶችን በኦንላይን ላይ ያስተዋውቁና አሁን ይሄ ጥያቄ ሳነሳ ምናልባት እንዴ ምን ነው ታዲያ የጉራጌ ልብስ አለበሽ ምናምን እንዳትሉኝ። እዚህ ሀገር በጣም ብዙ ሰው ስለሌለ የሚያዙኝ አልመሰለኝም ነበርና ነገር ግን ልክ መስቀል ቀረብ ሲል በጣም ብዙ ልጆች እየደወሉ መልካም አለሽ እንዲያሉኝና ወይኔ ባመጣሁ ግን ምን ያደርጋል ሰዓት ካለፈና አንዳንድ ጊዜ በስራ ውስጥ ስትሆኑ እየተማራችሁበት ነው የምትሄዱትና አሁን ምን በዓል ሲመጣ ምን አይነት ልብስ ባመጣ ጥሩ ነው? ያው መስቀል ያው ሁሉም ሀበሻ ቀሚስ የሚለበስበት ነው በየትኛውም አይነት አካባቢ ግን በተለይ በጉራጌ ደግሞ የተለመደ የራሳቸው ባህላዊ የሆነ አልባሳት አላቸውና እውነት ምን አለ ባመጣው እኔ ራሴ ፍንሽ ባልኩበት አልኩኝ። ለማንኛቸውም ውድ ቤተሰቦቼ እናንተ ባላችሁበት ሆናችሁ እና ሁሉም ቦታ አደርስላችኋለሁ። አገር ቤት የትኛውን ቦታ እንደዚሁም ደግሞ ውጭ ሀገርም ካላችሁ እዘዙኝ። በኢትዮጵያ አሰርቼው ወዳላችሁበት ሀገር እልክላችኋለሁኝ። ውድ ቤተሰቦቼ እንደምታበረታቱኝ ተስፋ አደርጋለሁ። አዛችሁ ደግሞ ምናልባት አንዴ ካያችሁ ኳሊቲውን ካያችሁ ደጋግማችሁ እንደምታዙኝ ተስፋ አደርጋለሁኝና እና መልካም የመስቀል በዓል ይሁንልን። እንዲሁም ደግሞ 2018 የስራ ዘመን ይሁንልን። ያሰብነውን ያቀድነውን የምናገኝበት ከጤና ጋር ከፍቅር ጋር ሁሉን የምናገኝበት አመት ይሁንልን እያልኳችሁ በጣም ነው የምወዳችሁ። ከወደዳችሁት ቪዲዮ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ይህንን ይመስላል የዛሬው ማስተዋወቂ ማለት ነው። ከወደዳችሁት ኮፒ ሊንክ ለካ ዩቲዩብ ላይ ነው። ሼር ሰብስክራይብ እያደረጋችሁ ለጓደኞቻችሁ ሰብስክራይብ አስደርጉኝ። አመሰግናለሁ። መልካም ጊዜ